ከ70 እስከ 80 ሺህ ብር አወጣችሁ አዲሱን ሳምሰንግ ጋላክሲ A37 5G ትገዛላችሁ። በA37 ስልክ ላይ አዲስ የተካተተው ፕሮሰሰር ኤግዘነስ 1480 የተባለውን ፕሮሰሰር ነው ያካተተው። ከዚህ በፊት የነበረው A36 ላይ ስናፕድራገን 6 ጀን 3 የተባለውን ፕሮሰሰር ነበር ያካተተው። አዲሱ ፕሮሰሰር ከA36 ከነባሩ ፕሮሰሰር በ29% የተሻለ ፐርፎርማንስ አለው ማለት ነው። እንዲሁም ፕሮሰሰር ስፒዱ ከ2.4 ወደ 2.7 ጊጋሄርዝ ስፒድ ከፍ ብሏል ማለት ነው። የዋተር ሬዚስታንት ወይም ውሃ የመከላከል አቅሙም ከIP67 ወደ IP68 ከፍ ብሏል ማለት ነው። እንዲሁም በአዲሱ A37 ላይ አንድሮይድ 16ን የምናገኝ ሲሆን One UI 8.5ን እናገኛለን ማለት ነው። በተጨማሪም ከA36 የተሻለ ልታገኙ የምትችሉት 2026 እንደመመረቱ የ4 ዓመት ሶፍትዌር አፕግሬድ ስለምታገኙ ከA36 2025 ከተመረተው የተሻለ ሶፍትዌር አፕግሬድ እና ሴኩሪቲ አፕዴት ይኖራቸዋል ማለት ነው። ከዛ ውጭ እንግዲህ ምንም አይነት የዲዛይን ለውጥም አላደረጉም። ስክሪን ቱ ቦዲ ሬሾም ምንም የተቀየረ ነገር የለውም። ስክሪን ሳይዙም የጨመረ ነገር የለውም። ካሜራ ፍሮንቱ 12 ሜጋፒክስል ነው። ጀርባው ደግሞ 50 ሜጋፒክስል ነው። ስለዚህ A36ም ላይ 37 5Gም ላይ ሁሉም ላይ ተመሳሳይ ነገር ነው። አዲስ ነገር ያመጡት ነገር የለም። ስለዚህ ለዚህ ለአዲሱ ለA37 ስልክ ከ70 ሺህ እስከ 80 ሺህ ብር አወጣችሁ መግዛት ተገቢ ነው ትላላችሁ? ለዚህ ስልክ ይህ ዋጋ ይገባዋል ብላችሁ ታስባላችሁ? ከA36 ወደ A37 አፕግሬድ ማድረግ ምን ያህል ያዋጣል ብላችሁ ታስባላችሁ? እንዲሁም ቻናሉን ፎሎ ማድረግ፣ ቪዲዮውን ላይክ ማድረግ እና ለጓደኞቻችሁ ሼር ማድረግ አትርሱ።